ስግደት እታችሁ ነኝ አበረታቱኝ ወደፊት አደገሬ ገብቼ አገሬ ላይ ለስራበት ባካችሁ አበረታቱኝ አቤልንም ሰብስክራይብ ታደርጋላችሁ ማርተንም ሰብስክራይብ ታደርጋላችሁ ኤርሜልንም ሰብስክራይብ ታደርጋላችሁ አይደለ እኔን ግን ሰብስክራይብ አታደርጉኝማ ለምን ሰብስክራይብ ማታደርጉኝ ለምን የሚል ጥያቄ ይዤ እመጣለሁ ከዚህ በኋላ ቤተሰቦቼ እንግዲህ ዛሬ መጥቼላችኋለሁ የኔ ውዶች ዛሬ ኤርሜላ እቺ ውርደታም እቺ ባለጌ ማለት ነው የሰው ቤት ሄዳ እንግዲህ ተዋርዳለች ግሩትዬ ለምንድነው በጥፊ ማታጋጫት ቤትሽ ድረስ መጣ ከባልሽ ጋር ስትለጣጠፍ ለምንድነው ዝም የምትያት ለምንድነው እሷን ይሄናል ለምንድነው ማትነካት ሌሎቹም በጥፊ ያጋጭሻቸው ነበር እንደተሸኛቸው የነበረው ለምንድነው እሷን በጥፊ ማጋጨት ያቃተሽ ዛሬ እንዴት እንደተናደድኩ ማለት ነው እዛ ቁጭ ብላ ሩትዬ እዛ ቁጭ ብላ ሶፋው ላይ ቁጭ ብሎ እየተለጣጠፈችበት እየሳመችው እያቀፈችው ሩት ዝም አለች ለምን ዝም አልሽ ለምንድነው ዝም የምትይው ለምንድነው ማታጠናግሪያት ለምንድነው ማታጠናግሪያት ለምንድነው ጥፍሽን ማታስቀምሻት ያንቺን ጥፊኮ አብርሃም ጋር መጥቶ ያንቺን ጥፊ ሳይቀምስ የሄደው ይሄና ለቆየው ሄርሜላ ብቻ ናት ያው ዘመዳማቾች ናቸው ስለተባለ ወይ ዘመድ ስለሆኑ ነው መንካት እንትን ያለችው እንጂ ሩትዬ ባዳ ብትሆን እቺ ሌላ ሰው ብትሆን ነው ታጠናግራት ነበር ያው ስራ እንደሆነ እናቃለን ዘመድ እንደሆነችም እናቃለን ያክስቷ ልጅ ነች ተብሏል ያው ያክስቷ ልጅ ስለሆነች ያክስቱ ልጅ ስለሆነች መንካት ስለፈራች ወይም ደግሞ ያው ዘመድ ስለሆነች ነገ ተመልሶ ስለሚገናኙ ለዛ ነው መምታት ያቆመችው እንጂ ሌላ ሴት ብትሆን እውነት ባዳ ሆና ከአብርሃም ጋር እንደዚህ የምትለጣጠፍ ሴት ብትሆን ሩትዬ ናት አሁን የምትተው በዛውም በሷ ቤት ሄዳ እንደዛ ስትለጣጠፍበት ማለት ነው በዛሬ ደግሞ አዲስ ዜና ማለ አቤል እንግዲህ ጸበል መሄድ አለበት ጤነኛ አይደለም አንተም ደና አይደለህም ብላ ማርታ እንግዲህ ሁለቱንም ነጠላ አስለብሳቸው እነዚህ የተጨማለቁ ልክስክሶች ማለት ነው በሃይማኖታችን ይቀልዳሉ እነዚህ ውርደታሞች ለራሳቸው ክብር የሌላቸው ለራሳቸው ሃይማኖት የሌላቸው አቤል አሁን ሃይማኖት አለው የት ነው የምትወስጂው የትኛው ጸበል ነው የምትወስጂው ባክሽ ነው እንዴ አንቺ ዝም ብለሽ ከመንገድ አንስተሽ ነው እንዴ ሃይማኖት የሌለው ሰው ጸበል የምትወስጂው መጀመሪያ እኮ ሰው ቸርችም ይሁን በእስልምናም ቁርአን ይሁን የትም ይሁን ጸበልም ይሁን ሃይማኖት ሊኖረው ይገባል እናንተ ደግሞ ሃይማኖት አልባ ናችሁ ሃይማኖት የላችሁ ስለዚህ ሃይማኖት የሌለው ሰው እንዴት ነው ጸበል ሊሄድ ይችላል ያምሻል አንቺ ራሱ ጤነኛ አይደለሽም ሰውን ጤነኛ አይደለም ትላለች እንዴ ደግሞ አታፍርም ማለት ነው ሰላም ቤተሰቦቼ እንዴት ናችሁልኝ እንዴት ቆያችሁ እንዴት ሰነበታችሁልኝ እኔ በጣም ደህና ነኝ እግዚአብሔር ይመስገን ሰላማችሁ በያላችሁበት በዝት ተረፍረፍ ይበልልኝ ለዚህ ቻናል ለዚህ ቤት አዲስ የሆናችሁ ሰብስክራይብ ሼር ላይክ እያረጋችሁ እያበረታታችሁኝ ኧረ ሰብስክራይብ አድርጉ የምር ማለት ነውና ሰብስክራይብ ያደረጋችሁ አይደለም ሰላማችሁ በዝት ይበልልኝ የመዳም ቀሞች እየደና ሆኑልኝ በያላችሁበት ሰላማችሁ ይብዛ አገራችሁ ሰላም ትሆንልን እኛም ባለንበት መድኃኒዓለም ከኛ ጋር ይሁን ይጠብቀን እቅፍ ድግፍ አድርጎ እመቤቴ ማርያም እቅፍ ድግፍ አድርጋ ይቅርታ አድርጉልኝ ያው የሰው ቤት ነገር ታቃላችሁ ይመጡባችኋል መጡብኝ አልመጡብኝ ያን ስለምንሰራ ይቅርታ አቋርጬው ነው ቪዲዮን የተመለስኩበት ነው ማለት እቅፍ ድግፍ አድርጋ በሰላም ወደ ሀገራችን ወደ ቤተሰቦቻችን ተቀላቅለን ቤተሰቦቻችን አይጉደሉብን በዚያውን በሰላም ሀገር በሰላም አላላ ሀገሪቷ ሰላም አይደለችም ብዙዎቻችን እየተጨነቅን ነውና ቤተሰባችን አይጉደልብን እንደመጣን እንመለስባቸው አሜን አሜን እያላችሁ በኮሜንት ላይ ጻፉልኝ እና ዛሬ የተፈጠረው ቪዲዮ ያው ሁላችንም እያየን ነበር ቪዲዮ ግን አልሰራውም የምር አልሰራውም ሁላችሁም አልሰራውምና አልተመቸኝም ታየቼ ነበር ድክምክም ብሎኝ ነበር ያው ይደካክማል ታውቃላችሁ አይደለ እዚህ ሙቀቱ ከስራው የበለጠ ሙቀቱ ራሱ ድቅቅ ነው የማያረጋችሁ ፎቅ መውጣት መውረድ ራሱ ድቅቅ ያረጋችሁና ድክም ብሎኝ ታየቼ ስለነበረ ቪዲዮ ለመስራት አልተመቸኝም ነው ብላችሁ ይሄን የሰራሁት ቪዲዮ ላይክ አድርጉልኝ እባካችሁ ላይክ አድርጉልኝ አረ በፈጠራችሁ ጉድ እኮ ነው እና ዛሬ የተፈጠረው ነው ያውላችሁንም አይተናል ሄርሜላ በድንገት ነው ቤት ድረስ የመጣችው ጠዋት እዛ ቁጭ ብለሽ ጠብቂኛል አልኩሽም ነበር ለምን መጣሽ ሄርሜላ አንቺ ደግሞ መጥተሽ ሌላ ነገር ትፈጥራለሽ እንዴ አላለችም መሰላችሁ ቡዜ ማለት ነው አሃ ጭራሽ ጎትታችሁ ይዛችሁልኝ መጣችሁ እሺ ወንድማችሁ ከጠፋ እሷ ምንድነች ፖሊስ ነች ምንድነች እዚህ ጋር ምን ትሰራለች እናንተ መፈለግ አትችሉም ነበር እንዴ ለምንድነው ሳን ጎትታችሁ ቤት ድረስ ያመጣችሁብን ብላ ሩትዬ ስትናገር እንግዲህ ሁላችሁም ገደውያለሁ አንቺም ገደውያለሁ ኤፍኤም ገደውያለሁ እሷም ገደውዬ እሷ ደግሞ ያኔ በራ መጣች በጣም የኛ ጨናቂ የኛ ተጨናቂ የኛ አስጨናቂ በጣም ተጨንቅለሽለት አይደለ በጠዋት ተነስተሽ የመጣሽው ሜካፕሽን ተለቅልቀሽ ስለ ተጨናነሽ አይደለ በሌሊት ያን ልብስ ለብሰሽ ሜካፕሽን ተለቅልቀሽ ጸጉርሽን አስተካክለሽ ስለጠነሽ አይደለ እንደዛ ለብሰሽ የመጣሽው እውነትሽ ነው የተጨነቀ ሰው እንደዚህ ነው እንዴ እኔ እኮ አላየሁም እና ዛሬ ደግሞ ያው የአብርሃም ሁኔታ ትንሽ ቅር የሚያስብል ነበረ አብርሃም
ያው ሄርሜላን እያቀፋት ነበረ ሊያወራት እየፈለገ ነበረ ወደ ድራማቸው ደግሞ ተመለስን አብርሃም ወደ ራሱ ተመለሰ ሊሉ ነው መሰለኝ ዳርዳራቸው ብሎም እኮ ተመችታመመ እኛ ምን ፈልገው ሩትዬ ብታጠናግራት እኔ ግን እሷ እንደምታጠናግርበት ቀን እንዴት እንደናፈቀኝ ምን አለበት ሩትዬ አንድ ቀን ሄርሜላን ብታጠናግሪያት ምን አለበት በጥፊ ብታጫያት ምን አለበት ከመውለዷ በፊት የነበረችው ሩታ እንዴ ብታመጫት ምን አለበት እንዴት እንደናፈቀኝ ነው የምላችሁ እና አቤል ደግሞ ማርታ እንግዲህ ያው ጸበል ሄድ ብለዋለችና እኔ አልታመምኩም ኤፍሬም ጓደኛዬ ነው እስከዛ ደስ የነሱን ተቃራኒ ሆኜ እየተከራከርኩ ያለሁት እኔ አልታመምኩም ደና ባለው ኖሮ እጄ ከነሩታ ከነኤፍሬም ጋር ይሆን ነበር ስለዚህ እኔ በጣም ደና ነኝ ጸበልም አያስፈልገኝም በጣም ደና ስለሆንኩ ነው አብርሽ ወደኛ ለማመለስ እንደዚህ ከማንም ጋር ሁላቸውም ጋር እየተጣላሁት ያለሁት ብሏል በዚህ አጋጣሚ ሳልነግራችሁ አቤል ምንም የነሱ ህይወት ላይ የአብርሃም የሄርሜላ ህይወት ላይ ምንም ጥቅም እንደሌለው በዚህ ሳምንት አይቻለሁ ለምሳሌላችሁ በፊት በሆነው ባልሆነ ያሽቃበጣን ነበር ዛሬ አብርሃም ታሟል ከተባለ በኋላ አንድ ቀን ነው ከሱ ጋር ቪዲዮ ሰራ ከዛ በኋላ አንድ ላይ ቪዲዮ ሰርቶ ያቁም መጥቶ ምን ሆናል ወንድሜ ወደ ራስ ተመልሳለሁ ደህና ነህ ወይ ብሎ አልጠይቆም ሆስፒታል ሲገባ መጥቶ አልጠይቆም ስለዚህ ይሄ አስመሳይ ጅብ ሄርሜላ የሆነ ነገር እዛው እየሰጠችው ውስጥ ለውስጥ እንትን እያለ ነው እንጂ ቪዲዮ ላይ መጥቶ አያውቅም ስለዚህ ምንም አንተ አስፈላጊ አይደለም ዜሮ ነው ዜሮ ሲባዛ ስንት ይሆናል ዜሮ አንተ ዜሮ ነው አሽቃባጭ ማለት ነው አንተ አሽቃባጭ የራስ ህይወት አትኖርም እዚህ የሰውን ህይወት ላይ እኔ ነኝ ፈላጭ ቆላጭ እኔ ነኝ ማቅላላው እኔ ነኝ ዘይት የምጨምረው እኔ ነኝ ቅመማ ቅመም የምጨምረው ትላለህ አንተ የሆንክ ምን ልበለው በእናታችሁ ይሄ ድንች የሆነ ሰውዬ